ክቡራት ተመልከትና ክቡር ቀዳማይ ሚኒስትር ፌዴሪ ዶክተር አብይ አህመድ ምስ ግልጋሎት ዜና ኢትዮጵያ በቋንቋ ትግርኛ ዝገበርዎ ቃለ መሕትት ሒዝናልኩም ቀሪብና ኣለና ንክትከታተሉናውን በክብሪ ንዕድመኩም። ጠቅላይ ሚኒስትር አብይ አህመድ ከሁለት ቀናት በፊት በትግርኛ ቋንቋ ቃለ መጠይቅ ሰጥተው ነበር። ቃለ መጠይቅ ከተባለ ነው ታዲያ ጠያቂው የኢትዮጵያ ዜና አገልግሎት ድርጅት ጋዜጠኛ ነው፣ የትግርኛ ክፍል ባልደረባ ማለት ነው። በእርግጥ ዝግጅቱን ቃለ መጠይቅ ወይስ መግለጫ ብላችሁ ከጠየቃችሁ በእውነቱ በብዙ መስፈርት ቃለ መጠይቅ አይመስልም። እስቲ ጉዳዩን በደንብ ለማየት ትንሽ እናፍታታው። በታዘብናቸው ሁለት ማሳያዎች። የመጀመሪያው ጠቅላይ ሚኒስትር አብይ በግልጽ በሚታይ መልኩ ከካሜራው በላይ ያለውን የተዘጋጀላቸውን ንግግር ወይም የንግግር ማስታወሻ መሳሪያ የሙያተኞቹ ቴሌፕሮምተር የሚሉት ማለት ነው ብዙ ጊዜ ሸረፍ እያደረጉ ቃላትን በመዝገን አንዳንዴም በመደዳ በማንበብ ምላሽ ሲሰጡ በደንብ አይተናል። አልፎ አልፎ አልታይ ሲላቸው ደግሞ አይናቸውን ትንሽ ጠበብ እያደረጉ ሲያነቡ ማስተውለናል። በዚህም ምክንያት ከዚህ በፊት ጠቅላይ ሚኒስትሩ ቃለ መጠይቅ ሲሰጡ የሚጠቀሟቸውን የፊት የእጅና የሰውነት እንቅስቃሴዎች እዚህ ላይ አላየናቸውም። እንዲያውም በደንብ ሳስተው ታዝበናል። አረ እንዲያውም ሌላ ሰው ነው ያስመሰላቸው። ይሄ ቃለ መጠይቅ የቀረጻው ቴክኒክም ስበት የሌለው መሆኑ ተጨምሮበት በደንብ አሰልቺ ገጽታ ነበራቸው። ከቅርብ ጊዜያት ወዲህ ከወገባቸው ትንሽ ወደፊት ዘንበል በማለት ቃላትን ረገጥ በማለት በአይናቸውም በግንባራቸውም በእጃቸውም ለማስረዳት አጽንኦት ለመስጠት የሚሞክሩበትን መንገድ በዚህ ቃለ መጠይቅ አላየን። በእርግጥ ከዚህ ቀደም እንደ ጉዳዩ ክብደት እና ቅለት ጠንከርም ላላም ብለው ሲናገሩ አስተውለናል። የሚያነሱት ጉዳይ በጣም ወቅታዊና አንገብጋቢ ነው ብለን እናስባለን። በዚህ ቃለ መጠይቃቸው ታዲያ ምላሻቸው ለምን እና እንዴት የሚለውን ጥያቄ ባይመልስ እንኳን ቢያንስ ማንም ሰው ለማን እንደሆነ ገብቶታል፣ ለትግርኛ ተናጋሪዎች። ስለዚህ ጉዳዩ በየትኛው መለኪያ ቢሆን ወቅታዊና አንገብጋቢ ነው ማለት እንችላለን። በስሜት ተጀምሮ በስሜት የሚያልቅ ማለት ነው። እርሳቸው ግን በጣም ቀዝቀዝ ብለው ሲመልሱ አይተናል። ስሜታቸው የተዘጋጀላቸውን ጽሑፍ እያነበቡ መመለስ ወስዶባቸው ነበር ብንል ታዲያ እንሳሳታለን። ወደ ሁለተኛው አሳባቂ ነገር እንለፍ። የጋዜጠኛው ሁኔታ ነው። ጋዜጠኛው አንገቱን ከመነቅነቅ ውጪ በመሃል አያቋርጣቸውም። ለምን? ቃለ መጠይቅ አይደለም እንዴ? አንዳንዴ ያልጠሩ ወይም የተረሱ ነገሮችን ማስታወስ አለበት። ጋዜጠኛው ይህንን ያደረገው ግን ሆነ ብሎ ነው። እንደዛ ብንል አንሳሳት። በግልጽ ጠቅላይ ሚኒስትሩ የተዘጋጁበትን ወይም የሚያነቡትን ጽሑፍ እንዳያደናቅፍ ተብሎ ነው ማለት ነው። በመሃል ገብቶ ካደናቀፋቸው የሸመደዱት የተዘጋጁበት ወይም ቴሌፕሮምተሩን ኦፕሬት የሚያደርገው ሰው ጋራ የግድ መናበብ አለባቸው። ምክንያቱም ጋዜጠኛው በመሃል ጣልቃ ከገባ ቴሌፕሮምተሩ ፊደላቱ ብዙ ጊዜ ከግራ ወደ ቀኝ ወይም ከላይ ወደ ታች የሚሄዱ ስለሆኑ ቴሌፕሮምተሩን ኦፕሬት የሚያደርገው ሰው በግድ ስራ ሊበዛበት ነው ማለት ነው። ስለዚህ ሆነ ብሎ ነው ጋዜጠኛው በመሃል እየገባ ጣልቃ ጥያቄዎችን ያልጠየቀው ብንል አንሳሳትም። ሶስተኛው ደግሞ የቀረጻውና የካሜራው አንግል። ይህም ከቴሌፕሮምተሩ ወይም ከተዘጋጀላቸው ማስታወሻ መሳሪያ በግልጽ እያነበቡ ለመሆኑ ያሳብቃል። በእርግጠኝነት ቴሌፕሮምተሩ ከጋዜጠኛው ጀርባ በግራ በኩል ትንሽ ፈቀቅ ብሎ ስለተቀመጠ ጠቅላይ ሚኒስትሩ ለማንበብ በሞከሩ ቁጥር ጋዜጠኛውን እያዩ ለእርሱ ከመመለስ ይልቅ በተቃራኒው አቅጣጫ እየተመለከቱ ጋዜጠኛውን ሙሉ በሙሉ በሚባል መልኩ ባይተዋር አድርገው ተስተውሏል። ጥያቄውን የሚጠይቃቸው ጋዜጠኛው ነው፣ እሳቸው የሚመልሱት ግን ለሌላ አካል ወይም ለሌላ ሰው እንደሆነ ያስመስልባቸዋል። አንዳንዴ እንዴት ነው ፊልም ላይ የምናያቸው የታገቱ ሰዎች መሳሪያ ወይንም ደግሞ አጠገባቸው አጋቻቸው የሚናገረውን ነገር እያዩ በፍርሃት እንደሚናገሩ ሁሉ እሳቸውም የማንበቢያ መሳሪያውን ወይም ቴሌፕሮምተሩን እያዩ ጋዜጠኛው ሙሉ በሙሉ በሚባል መልኩ ሲጠይቃቸው ካልሆነ በስተቀር ወደሱ ዞረው አይመልሱም ነበር። ስለዚህ ይሄም አሳባቂ ጉዳይ ነው ማለት ነው። ቀረጻው ኤዲት ሲደረግ ደግሞ ይህንን ማስተካከል ይቻል ነበረ። በእርግጥ ቴሌፕሮምተሩ እንዳይታይ ጋዜጠኛው ሲጠይቅ ሁለቱንም የሚያሳየውን ምስል ወይም ይሄ ሚዲያም ሻት የምንለውን ይጠቀማሉ። ልክ ጋዜጠኛው ሲጠይቅ ለብቻው ሲጠይቅ የተቀረጸበትን ምስል
አላየንም። ክቡር ቀዳማይ ሚኒስተር ኣብ ዝሓለፉ ዓመታት ኣብ ሰሜን ኢትዮጵያ ኩናት ኣጋጢሞ ነይሩ ነቲ ኩናት ንሱ ያው ዝተፈላለዩ ምክንያታት ዋላ እኳ ክህልዎ እንተኻኣሉ ብዋናነት ግን እንታይ እዩ ኢሎም ይሓስቡ ኣብዚ ሕዚ እዋን እቲ ጥሩፍ ጉጅለ ኣብ ትግራይ ያው ኩናት ምድላው እናገበረ እዩ ወይ ድማ ናብ ኩናት ንምእታው ምድላው እናገበረ እዩ ኩናት ንምውላዕ እናተንቀሳቀሰ እዩ ከምኡ እውን ፌደራል መንግስቲ እውን ሰራዊት እናንቀሳቀሰ እዩ ንኩናት ምድላው እናገበረ እዩ ዝበሃል ወረታት ኣሎ ነዚ ሲዑ ህዝቢ ትግራይ ያው ኣብ ከቢድ ሻቅለት ጭንቂ ዘለና ክቡር ቀዳማይ ሚኒስተር ኣብዚ ጉዳይ ዘለዎም ሓሳብ እስኪ ያብራሩልና በቀዳማይ ጥሩፍ ጉጅለ ህወሓት ምናልባት አንድ ሁለቴ ለብቻው የተቀረጸ ምስሎች አሳይተዋል ሲጠይቅ ሳይሆን ግን ራሱ ሲነቀነቅ ማስታወሻ ሲይዝ በሚመስል መልኩ ነው እሱም በጥንቃቄ የተነሳ መሆኑን በደንብ ያሳብቃል ጋዜጠኛው ሲጠይቅ በቅርበት ካሜራ ቢነሳ በእርግጠኝነት ከጀርባው ያለው ቴሌፕሮምተር ስለሚታይ ማለት ነው ስለሆነም የጠቅላይ ሚኒስትሩ ቀዝቀዝ ያለ ምላሽና የካሜራ አንግሉም ሁለት አይነት መሆኑ ስራውን ወይም ፕሮዳክሽኑን አሰልቺ ያስመስሎታል ከዚህ በፊት ጠቅላይ ሚኒስትሩ ቃለ መጠይቅ ሲደረጉ ባለሙያዎቹ በነጻነት ዙሪያ ገባውን ያሳዩን ስለነበር ይሄኛውን ልዩ አድርጎታል ጥንቃቄውም የበዛ እንደሆነ ያስታውቃል እንደ ባለሙያ እነዚህን ስህተቶች ለማረም እንዴት ማረም ይቻላል እንደዚህ አይነት ጉዳዮች ብዙ ጊዜ ይገጥማሉ ተናጋሪ ወይም ተጠያቂው የሶስተኛ ቋንቋ ወይም ሁለተኛ ቋንቋ ተናጋሪ ሲሆን በቂ ዝግጅት ሳያደርግ ሲቀር የጉዳዩ ባለቤት ማስታወሻ ለቃለ መጠይቁ ተደራጊ ሲሰጥ እነዚህ ነገሮች ብዙ ጊዜ ስለሚያጋጥሙ ቴሌፕሮምተር በቃለ መጠይቅ ባለሙያዎች ይጠቀማሉ እንዴት እናርመው እስቲ የመጀመሪያው ብዙ ጊዜ እንደሚደረገው ቃለ መጠይቁን ውጪ መስክ ላይ በማድረግ ጠቅላይ ሚኒስትሩ በአይናቸው ሲያነቡም እንዳይታዩ ደቆር ያለ አጉሊ መነጽር በማድረግ እንደልባቸው ያነበቡ እንዲመልሱ ማድረግ ይቻል ነበር ልክ እንደ መሐመድ ጋዳፊ የዘወትር የዝነጣ መነጽር በማስመሰል ማለት ነው ውጪ ትንሽ ብርሃን ከበዛ ፕሮምተሩ በደንብ ላይ ታይ ይችላል ስለዚህ ከ10 ሰዓት ከ11 ሰዓት በኋላ ጥላ ያለው ብርሃኑ ትንሽ አነስ የሚልበት ሰዓት ጥሩ ቀረጻ ማድረግ የሚቻል ይመስለናል ስለዚህ መነጽር አድርገው ይሄንን ስህተት ማረም ይቻል ነበር እንደውሱም አይቻልም ከተባለ ግን ከዚህኛው አሁን ከተወሰደው ስቱዲዮ ተቀርጾ ሲያነቡ በአይናቸው ከሚታየው ጋዜጠኛውን ሳያዩ ወደ ፕሮምተሩ እያነበቡ ከመመለስ ያኛው ሳይሻል አይቀርም ብለን እናስባለን ይህንን ካደረጉ መነጽራቸውን አድርገው ቴሌፕሮምተሩ ላይ ሙሉ ሐሳቡን እየወሰዱ በማንበብ ጉዳዩ የሚፈልገውን ሙሉ ገለጻዎች በአግባቡ መጠቀም ይችሉ ነበር የአይናቸውን የለመድናቸውን የአይናቸውን የእጃቸውን የግንባራቸውን እንቅስቃሴ በደንብ ማሳየትና ይመስለኛል የተሻለ ሳቢ ማድረግ ይችሉ ነበር ብዬ አስባለሁ ሁለተኛው ደግሞ ቴሌፕሮምተሩ ያለበት ጀርባ ጨርቅ ወይም ክሮማ በመጠቀም ፕሮምተሩን በኤዲቲንግ በማውጣት እንደልብ መቅረጽ ይቻላል ይሄ ብዙ ጊዜ አርቲፊሻል ስቱዲዮ ለመስራት ወይም ፊልም ላይ በደንብ ብዙዎች የሚጠቀሙበት ነው አሁን ደግሞ ብዙ ሶፍትዌሮች መጥተዋል እንደዚህ አይነት ነገሮችን የሚያነሱ የሚያጠፉ ስለዚህ እነሱን በመጠቀም ዘና ያለ ቀረጻ ማድረግ ይቻል ነበር ጠቅላይ ሚኒስትሩም እንደ ልብ ዘና ብለው እንዲመልሱ ማድረግ ይቻል ነበር እነዚህን ሁሉ ማድረግ ካልተቻለ በተለያየ ምክንያት ሶስተኛው ደግሞ ቢያንስ ጋዜጠኛው ለብቻው እንዲታይ ማድረግ ይቻል ነበር ምክንያቱም እዚህ 2-3 ለብቻው የሆነ አንገቱን ሲነቀንቅ ማስታወሻ ሲጽፍ ማመን ታይቷል ስለዚህ ለብቻው ቀረጻ ማድረግ ይቻል ነበር አስተውላችሁ ከሆነ ጋዜጠኛው ለብቻው አልታየም ይህም የሆነበት ምክንያት እሱን ለብቻው በካሜራው ለማስገባት ከጀርባው ያለው ማንበቢያ መሳሪያ ወይም ቴሌፕሮምተር ይታይባቸዋል ተብሎ ተመልካች እንዳይጠረጥር ማድረግ ይቻል ነበር በተለመደና ቀላል መንገድ እስቲ አንዱን እንጥቀስ ከቃለ መጠይቁ ቀደም ብሎ እዚያው የተዘጋጀላቸው ቦታ ጋዜጠኛው ቦታውን ይዞ ጥያቄዎችን ሲጠይቅ ማስታወሻ ሲይዝና አንዳንድ የፊትና የእጅ እንቅስቃሴዎችን ሲያደርግ ቀርጾ ቀድሞ ማዘጋጀት በኋላ በኤዲቲንግ ማስገባት ይቻል ነበር ይሄም አንዱ ያየናቸውን ችግሮች ማስወገጃ ይሆን ነበር እንጠቅልለው
ይሄ ሁሉ ችግር ግን የጠቅላይ ሚኒስትሩ ችግር አይደለም፣ የቴክኒክ ቡድኑ እንጂ የዳይሬክተር፣ የመድረክ አስተናባሪ፣ ጋዜጠኛውን ጨምሮ ሌሎች እዚህ ስራ ላይ የተሳተፉ ባለሙያዎች በሙሉ። ጠቅላይ ሚኒስትሩማ ደፍረው በ3ኛና 4ኛ ቋንቋቸው ቃለ መጠይቅ ለማድረግ መሞከራቸው እንዲያውም ያስደንቃቸዋል። ጭንቅላታቸው ጥሩ የላንጉጅ ፋክልቲ እንዳላቸው ያሳያል። ትግርኛውን 3ኛ ወይም 4ኛ ቋንቋ ያልነው ያው ከትግርኛውና ከእንግሊዝኛው የትኛው እንደሚቀድም እርግጠኛ ስላልሆነን ነው። በዚህ አጋጣሚ ጠቅላይ ሚኒስትሩ የአፍ መፍቻ ቋንቋቸውም አማርኛ ይሁን ኦሮምኛ ግልጽ አይደለም። አማርኛቸውም ኦሮምኛቸውም ጥርት ያለ እንደሆነ ብዙ አድማጮች ይመሰክሩላቸዋል። በስተመጨረሻ ሌሎቹን እይታዎች ደግሞ የትግርኛ ቋንቋን በአግባቡ ለሚሰሙና ለሚናገሩ ሰዎች ሐሳብ፣ አስተያየት እንዲሰጡበት የሐሳብ መስጫውን ክፍት አድርገናል። በዚህ እንሰናበት።